አዎ በነገራችሁ ላይ በጣም መሰብሰብ የምወድ አይነት ልጅ ነኝ። እናቴ ትሙት ሰው ስብስብ ብሎ ባይወጣ ከቤት ራሱ ማርያምን ሰው ባይወጣ ደስ ይለኛል። ወይኔ እናት በቃ አንድ ላይ ተሰብስቦ መብላት፣ አንድ ላይ መኖር እሱ ህልሜ ነው። በቃ የሆነ በአንድ ላይ ስብስብ ብሎ መኖር። ግን ደግሞ ያ ሲኖር መተሳሰብ ያለበት መተዛዘን ያለበት አሳይም። ክፈሉኝና 3 የጊፍት ጋላሪ ከተሞላልኝ ያሳያችኋለሁ። ያኔ እናት አመሰግናለሁ። እሺ ቴንኪው። አዎ 3 የጊፍት ጋላሪ ሙሉ አሳያችኋለሁ። አይ ሮባ ግን እኔ እናንተ ማለት ነው እሺ ላሳያችሁ። እኔ እንደናንተ ክፉ አይደለሁም። አትምሩልኝ በቃ አቤኔና አዎ ክፈሉልኝ። ትልልቅ ጊፍት ጋላሪ ከሞሉልሽ ይመጣሉ እያለኝ ነው። አበባ ቢዘጡ እኔ ጊፍት ጋላሪ ትልልቅ የ3ቱን ከሞላችሁ እመጣለሁ ብሏል እና ሙሉና ላምጣላችሁ። ከአበባ ውጪ አበባ አትሙሉ። ሚውጭ አንቺ ማይ ቆሻሻ አንቺ ብሎ ደግሞ በእናትሽ ሮቢ ቲሸርት ታምራለች። አይ አዳር የምሬ ነው። ጥሩ አይደለም ይሄ ለሴት ልጅ ነው የሚያምረውና እንደ ሐሳብ እኔ ጋር ብትቀመጥ አሪፍ ትመስላለች ልብሲቱ። እኔ እንትን ነው ልብስ ማጠቢያ እንትን ስላለ ማለት ነው ይታ ና ለናችሁ ታዲያ። ኧረ በስመ አብ ምንድን ነው እንዴ? በሰበንቲ እኮ አይደለም የገባሁት። ውድ እንትን ነው የገባሁት። እንዴት ደግሞ ጭብረር የሚያደርገው ከዛው አካላስ ማጠቆር አጠቋቆር ጋይሶች አጠቆረ። እንደውም ዛሬ እኔ ተመልከተናል። እንደውነት እንዴት እንዳጠቆረን ብታዩ እግዚአብሔርን እንትን ነው ይሄ በሳምሰንግ ነው። ኢንፊኒክስ ቢሆን አስቡት። ባይስኪ ነጭ እንትን ፊልተር ለማድረግ ብላችሁ በኢንፊኒክስ ገባችሁ እያላችሁ ይሆናል እኮ። በስመ አብ በርበሬ አይፍዝልኝ። እስኪ አሁን አቀላ